በፓርት 2 ቪዲዮ ተመልሻለሁ። አብራችሁን ሁኑ። በመጨረሻ ትዕዛዞችና ስነ ምግባር ምስል ማዘጋጀት በጥቂት ሰከንድ ቢሆንም አንድ ሰው ህይወት እንዲለውጥ ይችላል። ስለዚህ ፎቶ ጆርናሊስቶች የሚከተሉት መርሆች ማክበር አለባቸው። እውነተኝነትን በእውነት መያዝ፣ ተጎጂዎችን ክብር መስጠት፣ ህግን ማክበር፣ ሰውና ግላዊነት መጠበቅ። እነዚህን ትዕዛዞችና ስነ ምግባሮች ፎቶ ጆርናሊስቶች ማክበር አለባቸው ማለት ነው። በቀጣይም ፎቶ ጆርናሊዝም መጨመር። ይህም ስንል እያንዳንዳችን የፎቶ ጆርናሊዝምን መቀላቀል እንችላለን። ይህም ስንል የሚያስፈልጉን 4 መሳሪያዎች ወይም ደግሞ 4 መርሆች አሉ። እነዚህ ስንል መሳሪያዎችን መምረጥ፣ ታሪክ መፈለግ፣ ቴክኒክ መማር እና ደግሞ ፕሮፌሽናል ማዕቀፍን መገንባት የምንላቸው ናቸው። ከዚህ በመጀመሪያ ዲቴይል ነኝ። በመጀመሪያ ምናልባት መሳሪያ መምረጥ ስንል ውድ ካሜራ ላያስፈልገን ይችላል። ጥራት ያለው ስልክ በመጠቀም መጀመር እንችላለን ማለት ነው። ታሪክ መፈለግ የምንለው ደግሞ ከእርሱ ዙሪያ ስለሚከሰቱ አዳዲስ ነገሮች ይመልከቱ እና በመቀጠልም ቴክኒክ መማር። ይህም ስንል እንቅስቃሴ መያዝ፣ ብርሃን እንዴት እንደሚሰራ ማወቅ፣ ትንታኔ መፍጠር ወዘተ። እና በአራተኛ ደረጃ ላይ ፕሮፌሽናል ማዕቀፍ መገንባት። ይህም ስንል እነዚህ ያነሳናቸውን ምስሎች የምንለቅባቸው ወይም ደግሞ ከሰው ጋር በመገናኘባቸው ማህበራዊ ሚዲያዎች መጠቀም አለብን። ይህም ስንል ኢንስታግራም፣ ፌስቡክ፣ ቴሌግራም፣ ዩቲዩብን እነዚህን በመጠቀም ማጋራት እንችላለን። ስለዚህ እነዚህን አራቱን በመጠቀም ፎቶ ጆርናሊዝምን መቀላቀል እንችላለን ማለት ነው። በሰባተኛም ደረጃ ፎቶ ጆርናሊዝም እውነትን ለዓለም የሚያበራ መብራት ነው። ይህም ስንል ምስል ከጭንቅ ያወጣል እና ምስል የታሪክ መመልከቻ ማስጠንቀቂያ ነው። እናንተም በእውነት መስራት በሙያዊነት መታየት ትችላላችሁ። በመጨረሻም ቪዲዮውን ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።